ቴዲ ከድሜው በላይ እንግዲህ ያው የፋሲካ ሌሊት ነበር ሁሌ ውጭ ማድረው ሶሪ አብዛኛው የሙዚቃ አፍቃሪ የዚህን ሳምንት ሌላውን የክብር እንግዳይን የሚያውቀው በግጥምና ዜማ ደራሲነቱ ነው። ምክንያቱም ብዙ ተወዳጅ የሆኑ የሀገራችን ወጣት ድምፃውያን የሚያቀርባቸው ምርጥ ሙዚቃዎች ዜማዎቻቸው ግጥምና ዜማ የራሱ ነበሩ። በዚህ ነው የሚታወቀው። አሁን ግን በቅርብ ባሳተመው አንድ ካሴት የበቃና የተዋጣለት ተወዳጅ ድምፃዊነቱን አስመስክሯል። ወጣቱ ድምፃዊ ቴዎድሮስ ካሳሁን ከዚህ ማስታወቂያ በኋላ ይመጣል። አገሬ ሞተበት የታለቅሳል የታለቅሳል ዳስታ ልቤ ለውስጥ ያዘለቅሶ ሰው አንቺን ደርሶ ሰማይ ዳመና አጉረመረመ መከናነብ ምተይዤ ባንቺ ሀሳብ። እሺ ቴዎድሮስ የስቱዲዮ ግብዣ ታቋለህና ሮያል ክራውን ሃይላንድ የምርጫ ምስል ገብተ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስ ምደርሱ። እሺ ቴዲ ወደዚህ ወደ ኪነ ጥበብ የገባህበት ጊዜና ወቅቱን እንደው ታስታውሰዋለህ? መቼ እንደጀመረ? ያው እንግዲህ አንድ የጥበብ ሰው ወይም ደግሞ የአርት ሰው ወደ ሙዚቃው ዓለም ሲገባ መጀመሪያ ይፈጠራል ለዛ ነገር እና አንዳንዴ ወይ ለዛ ነገር አትታደልና ያለ መንገድ ትሄድ ይሆናል። ግን እንዳጋጣሚ እኔ ነጥላውን ገሰሰ ድሮ በሚዘፍኑ ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር ቤት ውስጥ። በኋላ እንግዲህ እያደረ በትምህርት ቤትና በሌላ ቦታ እየዳበረ አሁን እንግዲህ ሙሉ ለሙሉ ገብቼበታለሁ። እንደዛ ነው። ቴዲ እንግዲህ አንተ አብዛኞቹ በሙዚቃ አድማጮች በፖስተርም ላይ ይሁን በካሴት ከበር ላይ ግጥም ቴዎድሮስ ካሳሁን፣ ዜማ እንደዚህ የተባለ በብዛት ስምህ ወጥቷል። በኋላ እንደገና በዚሁ መጣህ ደግሞ አሁን ግጥምና ዜማ ትሰራለህ። ለነማን ነው እስካሁን ድረስ ያንተ ድርሰቶች የሰሩ ድምፃውያን እነማን ናቸው? ዘፈኖች በጥቂቱ። በመጀመሪያ እኔ ዘፋኝ መሆን ነበር በጣም የምፈልገው። እግዚአብሔር ይመስገን አሁን መስመሩ ይመስለኛል እና ዜማና ግጥም ለራሴ ነበር ማዘጋጀው። በኋላ እንዳጋጣሚ ለመጀመሪያ ጊዜ ለዳዊት መለሰ ሂልተን ሆቴል በሌላ ስራ ላይ ተገናኝተን እንዳጋጣሚ ስራ ልንስለኝ ካዘጋጀሁት ላይ አንዱን ሰጠሁት። ከዛ እንግዲህ ላፎንቴኖች ደግሞ እንደዚሁ ጠየቁኝ፣ ሰጠኋቸው። እዛ ዜማና ግጥም ደራሲ የሚለው እየቀደመ መጣ። አሁን እንግዲህ ድምፃዊነቱን ምስቲ ያልኩና ማለት ነው እሱ ስላለ ለዳዊት የሰጠው ዜማ የትኛው ነው? ውቤ ከረሜላ የሚል ሃውስ ቤት የሆነ ዘፈን እንደ አይነቱም ትንሽ 7 ድምፅ የሚባለው የፈረንጆቹ አይነት ነው። የኛም ደግሞ 5 ድምፅ አለበት። ሁለቱ አንድ ላይ የተቀናጅቶ ነውና ውቤ ከረሜላ በሚል አሲንቆ ምናምን ያለበት ዘፈን። የላፎንቴኖች እንግዲህ ከአሁኑ ክራቸው አብዛኛው እኔ ነው ይመስለኛል። ከ6 በላይ ስራዎች አሉት። ግጥምና ዜማ ናቸው። ካቦ ሚለውን ሪሚክስ ጀምሮ ላስቴር ልዩ ክብር ነበረን፣ እነሱም ይወዷት ነበር። እነታደለ ያን አይዲያ መጡት። በዚህ መንገድ እኔ ደግሞ አዘጋጀሁት። እሺ አሁን ያው ለራስህ ተሰራቸው የነበሩት ነገሮች ነው ለጓደኞችህ ሰጥተህ ወደ መድረክ ያወጣቸው። አሁን ደግሞ ያው ራስህን ይዘህ እየወጣህ ነው በድምፃዊነትና ለዛሬው አንተነትህ እንደው ባለውለታዬ ናቸው የምትላቸው እነማንን የምታመሰግናቸው ሰዎች አሉ? መቼም በእኔ በህይወቴ ውስጥ ብዙ የማመሰግናቸው ሰዎች አሉ፣ በሙዚቃ ህይወቴ ማለት ነው። በመጀመሪያ የአክሱማይት ባንድ አባላትና ዳዊት ጽጌን ጨምሮ እንዲሁም ዳዊት መለሰ አሁን ላለሁበት የሙዚቃ ሁኔታ ብዙ በር የከፈተልኝ እሱ ነው። እንዲሁም መጀመሪያ ህፃን ጩጬ በማልበዝ ጩጬ በጣም ጩጬ ያለው ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ብዙ ጊዜ ነጮች የሲዲ አልበማቸው ላይ ካያቸው ዘፋኞች ሲናገሩ መጀመሪያ
ችሎታዬን ያየልኝ ሰው አመሰግናለሁ ይላል እና በኋላ ሰው ከከበበ ወዲህ አይደለም የመጀመሪያው ሰው እሷ ናትና በጣም እሷን ላመሰግን እወዳለሁ። እንደዚሁም ሚፍታህ ጀማል ምታመቻለ እንዲሁም የቅርብ ጓደኞቼ በማያገባቸው እያስገባው ግጥም ሁሉ እየሞከሩ አሉ እና እነሱ አሉ። እንዲሁም የካሊፕሶ ሆቴል ባለቤት አቶ ጸጋዬ አብሶ እዚህ ላመሰግን እወዳለሁ። ሌሎችም አሉ። አዎ ኤክስፕረስ ባንድ በተለይ መጀመሪያ ውጭ ያደርጉበት ባንድ እሱ ነው። በቤት አባቴ ትንሽ ወደ ሙዚቃው ህይወት እንዲገባ ብዙም ደስተኛ ነበር። ሶሪ እና የፋሲካ ሌሊት ነበር ሁሌ ውጭ የማድረው። ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 ዓመት እዛ ነው የጀመርኩት። ይቅርታ እንዴት ነው? ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። እሺ ወደ ሌላው ጥያቄ ልግባ ቴዲ። ሌላው እስኪ ጉድ ሰራችኝ ነው። ጉድ ሰራችኝ የሚል ስራ አለና ስለዚህ ለሚለው ስራ ጉድ ሰራችኝ ሲያጫውት በዚህ አጋጣሚ እንግዲህ ጉድ ሰራችኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነው ዘፋኝ የሚዘፍነው በእኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም። አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም የምወዳቸው ሔዋን እንደ ዋዛ የሚል ዘፈን አልሰማችሁ? አለግራ ጎንዴ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱ ሰዎች በዚህ አጋጣሚ እንደው ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ ያለኝ እንደው በዚህ አጋጣሚ ያን ባልኩኝ ማግስት በአጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፓፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦርስ ነበረች እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አለ። ትንሽ እሺ ቴዲ፣ ቅድም ማለት ወደ ላጅ አባትህ ወደ ሙዚቃው እንድትገፋ ብዙ ድጋፍ አይደማሉ ብዙ ደስተኛ አልነበሩም እና ጠፍተህ ሄድከው ወደ ሙዚቃው በዛ ምክንያት ነው እንደገለጽከው። አባትህ በምን ሙያ ላይስ ያሉ ነበሩ? እንግዲህ አሁን በእኛ ትውልድ ያለው ሰው ብዙም ላያውቀው ይችላል። አባቴን ቀደም ያሉ ሰዎች ወይ ደግሞ ቅርብ ጊዜ ሬዲዮ ተከታታይ የነበረ ሰው የፖሊስ ሬዲዮ ጋዜጠኛ ነው፣ ካሳሁን ግርማ ይባላል። እና በጣም ለአባቴ ልዩ ፍቅር አለኝ። በጣም ነው የምወደው፣ በጣም ይወደኛል። እና እንደ አጋጣሚ ሆኖ የዛሬ ዓመት ገደማ መስከረም ላይ በህይወቱ አልፏል። በህይወቴ እንግዲህ በጣም ትልቅ ምለው ሀዘን የሚማቀው ነገር ይሄ ነው። ኦኬ እሺ፣ እንደው በሙያ በአርቲስትነት
በፍቅር ህይወት ላይ የፈጠረው ችግር አለ? እኔ እንግዲህ ብዙ ሰው እድሜን ይጠራጠራል ብቻ ነኝ ነገሩ። ጓደኛ ለመያዝ የሴት ጓደኛ ጥሩ ጊዜ ነው። አሁን 25 ዓመት ማለት እንደውም ከጎርምስና ጊዜ ጀምሮ ያ ጊዜ አለ። ግን በፍቅር ያን ያህል ሰፊ ህይወት የለኝም፣ ገና ነው። ፍቅር ትክክለኛው ፍቅር ደግሞ በኑሮም በምንም በህይወት ልምድ ሰው ሲዳብር ፍቅር የሚባለውን ነገር ያገኛል። አሁን ጎርምሳ ነኝ፣ ብዙ ነገር ያምረኛል ምናምን እና ብዙ አላጋጠመኝም ያን ያህል ሲሪየስ የሆነ ነገር። እጅግ በጣም ነው የማመሰግነው ቴዲ። በሌላ ጊዜ እንዲሁ በማደርገው ጥሪ መቼም ድጋሚ እንግዳ የሆነ እንደምትመጣ ምን ተሰማክ? ስለዚህ ክብር በመብቃቱ በእውነቱ በጣም የሚያስደስት ነው። ቴዲ ከእድሜው በላይ እንግዲህ ያው በእኛ እድሜ ያለ ልጅ ነው። ግን እያንዳንዷን ቀንና እያንዳንዷን ሰዓት እድሜውን በትክክለኛ ተጠቀሙ ከምላቸው ሰዎች ግንባር ቀደሙ ነውና የቴዲ እንደዚህ መሆን የሁላችን ደስታና ክብር ነው። እኛም ዘመን ደግሞ ቴዲ አፍሮ ሰርቶ ህዝብን ያሳመነ ልጅ ስለሆነ በእኛም ትውልድ ያለን አርቲስቶች ልንወደውና ልናከብረው ይገባል። ከልቤ ነው። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እርግጠኛ ነኝ። አመሰግናለሁ። አረንጓዴ ቢጫ ቀዩ ሰንደቃችን ዛሬም እንደ ጥንቱ አኮራት ልጃችን ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይለ ኃይሌ ገብረ ሥላሴ ኃይለ ኃይሌ 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 የጥቁር አርበኛ ዓለም ያደነቀው ቀድሞ ይናገርን ማሸነፉን ሲያውቀው ሁሌም ድል አድራጊ ይቻላለው በርሱ ድል አድርጎ ሲገባን ባንዲራ ነው ልብሱ ኃይለ ኃይሌ ገብረ ሥላሴ ኃይለ ኃይሌ 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 ኃይለ ኃይሌ ገብረ ሥላሴ አንድ ላይ ኃይለ ኃይሌ ገብረ ሥላሴ ሁላችንም ኃይለ ኃይሌ ገብረ ሥላሴ ኃይለ ኃይሌ ገብረ ሥላሴ በአክሱም ስልጣኔ በሕያው ቅርስሽ ሲዘከር የኖረ ቀዳም ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይለ ኃይሌ ገብረ ሥላሴ ኃይለ ኃይሌ 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 ገብረ ሥላሴ ኃይለ ኃይሌ ገብረ ሥላሴ ኃይለ ኃይሌ Look at that sprint finish. Tergat holding off, giving it everything he's got.
as we get close, energy from somewhere to take the gold medal. ተመልካቾቻችን በአሁኑ ሰዓት የድሮ ዕውቁ ቦክሰኛ ስለሺ ሸቴ ጀዳ ነው ለድምፃዊ ቴዎድሮስ ካሳሁን የአበባ ስጦታ ያደረገለት ሞቅ ያለ ጭብጨባ እናመሰግናለን ድምፃዊ